እግዚአብሔር ተስፋ የሚቆረጥበት ማንነት አይደለም የሰጠሽ። እሺ አዲስ ቀን ሲጨምርልሽ አዲስ በህይወትሽ ውስጥ ሁለተኛ እድል እየሰጠሽ ነው ያለሽ። ስለዚህ አንቺ ተስፋ የምትቆርጭበት ማንነት የለሽም። አንቺ እሱ አንቺ ላይ ተስፋ ሳይቆርጥ አንቺ ማንነሽና ነው ራስሽ ላይ ተስፋ የምትቆርጩ። እሺ በህይወትሽ ውስጥ እንደ አዲስ መነሳት ከቻልሽ ከአልጋሽ መነሳት ከቻልሽ እሱ እየፈቀደልሽ ነው ያለው። ስለዚህ አንቺ ራስሽን ልትከለክዩ አይገባም፣ ወይም ራስሽን ተስፋ ቢስ ልታደርጊው አይገባም። እግዚአብሔር የምታምኝ ከሆነ ዛሬን ሲሰጥሽ ለዓላማ ነው መጠቀም ነው ያለብሽ። ይሄ ያንቺ ኃላፊነት ዛሬን ሲሰጥሽ አንቺ ደግሞ ዛሬን መጠቀም ነው ያለብሽ። አንቺ ደግሞ ዛሬ ወደ ዓላማሽ መጓዝ ነው ያለብሽ እንጂ ተስፋ የምትቆርጭበት ማንነት አይደለም የተሰጠሽ። እስከ ጥግ መጓዝ መቻል አለብሽ። እስከ መቼ ነው ካልሽ በእያንዳንዱ ቀን እስካለሽ ድረስ ህይወት እስከሰጠሽ ድረስ ነው የምትቀጥይ። ተስፋ የሚኖርሽ ደግሞ ዓላማ ሲኖርሽ ነው። ዓላማሽን አንቺ ፐርፐስ ስለሌለሽ የምትኖሪለት የምትጋፈጭለት ነገ ከአልጋሽ ተነስተሽ የምትሄጂለት የሆነ ነገር በህይወትሽ ውስጥ ስላለ ነው። ያን ነገር ስላላወቅሽ ነው እንጂ ለዓላማ እንደተፈጠርሽ አንቺም ታውቂዋለሽ። ምክንያቱም አንቺ እንስሳ እኮ አይደለሽም። ዝም ብለሽ የመጣሽ ያለ ምክንያት አይደለም የመጣሽው፣ በምክንያት ነው የመጣሽው። ያንን ምክንያትሽ ግን ማወቅ መቻል አለብሽ። ይሄንን ዓላማሽ ደግሞ ማንንም ሰው መጥቶ አይነግርሽም። እናትሽ አትነግርሽም፣ አባትሽ፣ ቤተሰቦችሽ፣ ጓደኞችሽ፣ በዙሪያሽ ያሉት አስተማሪዎች አይነግሩሽም። ዓላማሽን ፈልገሽ ፓሽንሽ የማግኘት ኃላፊነት አለብሽ አንቺ። ከዛ ብቻሽን አይደለም የምትታገው፣ ነው ከፈጣሪሽ ጋር ማሳካት የምትችይው። ምክንያቱም ብቻሽን የምታደርጊው ምንም ነገር የለም። ተስፋ የምትቆርጭበት ምንም ነገር የለም። ተስፋ እየቆረጥሻለሽ አሁን ምንም ነገር ስለማይታይሽ ነው። ለምንድነው ምንም ነገር ማየት ያልቻልሽ? ዛሬሽን መኖር ስላልቻልሽ። መቼ ዛሬሽን ኖርሽ? መቼ ዛሬ አመሰገንሽ? መቼ ዛሬ ወደ ዓላማሽ መቼ የምትፈልጊው ነገር በደንብ አወቅሽ? አይሽ ዛሬን የምትኖሪ ከሆነ ዛሬን ማጣጣም የምትሽ ከሆነ ነገን ትናፍቂያለሽ እንጂ ነገን አትጠዩ። ተስፋ ቢስ አትሆኝም። ተስፋ ቢስ እየሆንሽ ያለሽው የምትኖሪለት ነገር ስለሌለ ነው። ያ ደግሞ አንቺ ውስጥ ነው ያለው። ማንንም ሰው መጥቶ አይነግርሽም። ፓሽንሽን ማወቅ የምትፈልጊው ነገር ማወቅ ያንቺ ኃላፊነት ነው። ጊዜሽ ለራስሽ ጊዜ ስለማሰጭ ነው። ትኩረትሽ ለራስሽ ስለማሰጭ ነው። ወደ ራስሽ ፎከስ ብታደርጊ የምትወጂውና የተሰጠሽን ነገር ፓሽንሽን፣ ታለንትሽን ታውቂው ነበር። አሁን የምትኖርለትን የምትሳስለትን ነገር ስለሌለ ነው ከአልጋሽ ስትነሺ ምንም አይነት ተስፋ የማይታይሽ። ግን እግዚአብሔር ሁለተኛ እድል እየሰጠሽ ነው። አሁንም ከአልጋሽ ስትነሺ ሁለተኛ እድል እየሰጠሽ ነው። አሁንም ሶስተኛው እድል እየሰጠሽ ነው ያለው። በህይወትሽ ውስጥ ብዙ እድሎች እየሰጠሽ ያለው አንቺ ላይ ተስፋ ስላለው ነው። እግዚአብሔር ተስፋ ስላለው ያንን ጊዜሽ ግን መጠቀም ያለብሽ ለራስሽ ነው። የማይጠቅምሽ ነገሮች በህይወትሽን እየሰበሰብሽ ያኑ ተስፋ እያስቆረጠሽ ያለው። ሶሻል ሚዲያ ላይ የምታዩ ነገር ከሰዎች ጋር ራስሽን ታወዳድሪያለሽ። በጣም ብዙ የብዙዎች ህይወት ውስጥ ነው ያለሽ። የራስሽ ህይወትን አታዩ፣ ውጭውን ነው የምታዩ እንጂ ውስጥሽን ስለማታዩ ነው ተስፋ እያጣሽ ያለሽ በራስሽ ላይ። ተስፋ የምታገኙ ወደ ውስጥ ስትገቢ ነው። ከፈጣሪሽ ጋር ስትሆኚ ነው። ከራስሽ ጋር ማውራት ስትሺ ነው። በውጪ ከሰዎች ጋር ያወዳደርሽ ራስሽን ሶሻል ሚዲያ እያየሽ የሰዎችን ህይወት እያየሽ ተስፋ ያንቺን ተስፋ ሊለመልም አይችልም። ያንቺን ተስፋ የሚለመልው በአንቺ ነው እንጂ በእነዛ ሰዎች ህይወት አይደለም። አንቺ ራስሽን ማየት ስትሺ ነው። ውስጥሽን መመልከት መቻል አለብሽ ተስፋ እንዲኖርሽ። ነገ የምትኖሪለትን ዓላማ ሊኖርሽ ይገባል። የሆነ ነገር ካለ አንቺ ውስጥ አንቺ እኮ ለራስሽ ጊዜ መስጠት ስላቃተሽ እኮ አንቺ እኮ እኔ የምፈልገው ነገር ምንድነው? እኔ የምኖርለት ነገር ዋጋ ለከፍልለት የሚችለው አንድ ነገር በህይወት ውስጥ ምንድነው ብለሽ ስለማትጠይቂ አንቺ ብትጠይቂ እግዚአብሔር እኮ ያሳይሻል። ግን አንቺ ለራስሽ ጊዜና ትኩረት የለሽም። በብዙ ነገር ራስሽን መክበብ ትፈልጊያለሽ። ለምን? ብቸኛ መሆን ስለማትፈልጊ። በብዙ ነገር ብቻሽን መሆን አትፈልጊም። ግን እመኝ ብቻሽ ስትሆኝ ነው ውስጥሽ ያለውን ፓሽን ተስፋሽን ማግኘት የምትችይው። ለራስሽ ጊዜ ስጪ፣ ፓሽንሽን ኑሪ። እግዚአብሔር ሌላ እድል እየሰጠሽ አንቺ ላይ ተስፋ አለ። እሱ እያመነሽ አንቺ ራስሽን አትካጁ። ዛሬ አዲስ ቀን ከተሰጠሽ ማድረግ ያለብሽ ነገር ምንድነው? ተነስተሽ መራመድ ነው መቻል ያለብሽ። ተነስተሽ እንደ አዲስ መቀጠል ነው ያለብሽ። ምንም በህይወትሽ ውስጥ ምንም አይነት ነገር ይፈጠር እግዚአብሔር ከጎንሽ ነው። ያ የሚያሳየው ደግሞ ዛሬ መኖርሽ ነው። ያለሱ መኖር አትሽም፣ ያለሱ መንቀሳቀስ አትሽም።
ስለዚህ በህይወት ውስጥ አዲስ ቀን ሲጨምርልሽ አንቺ ወደፊት ነው የምትጓዡ። ተስፋ የለኝም እኔ የምፈልገው ነገር አላውቅም በህይወቴ ውስጥ ምንም ነገር እየተፈጠረ አይደለም ብለሽ ወደ ኋላ መመለስ መቻል የለብሽም። እግዚአብሔር የሚያዘጋጅልሽ ነገር አታውቂም። አንቺ ግን ኃላፊነትሽ ተወጪ። እግዚአብሔር ደግሞ ለቃሉ ታማኝ ነው። አንቺ ግን ኃላፊነትሽ ተወጪ። ዛሬን ሲሰጥሽ፣ ዛሬን ሲያኖርሽ፣ ዛሬን ሲያመቻችልሽ አንቺ ደግሞ ወደምትፈልጊው ዓላማ መጓዝ መቻል አለብሽ ማለት ነው። ለብቻሽ ሆኚ ጊዜሽን ትኩረትሽን ወስደሽ ራስሽን ብትመለከች እመኝ ተስፋሽ ያለው አንቺ ውስጥ ነው። ዓላማሽ ያለው አንቺ ውስጥ ነው። ለራስሽ ግን ጊዜ ስጪ። በጸጥታ ውስጥ ሆነሽ ራስሽን ሳትወቅሽ ከራስሽ ጋር መነጋገር መቻል አለብሽ ማለት ነው። ያኔ ተስፋ ያላት ልጅ ትሆኛለሽ። ያኔ ተስፋሽ ካንቺ አልፎ ለሌሎች ሰዎች ብርሃን ይሆናል። እመኝ። ይሄንን የምታዩ ግን ለህይወትሽ የሆነ ያክል ደቂቃና ሰከንድ ሲኖርሽ ነው።